Sati was a tragic tradition in ancient India. እስታስቡት የምትወዱት የትዳር አጋራችሁ ሕይወቱ አልፏል። በሐዘን ተሰብራችኋል። ነገር ግን የሐዘን ገና ሳይበርድ እናንተም ከሟቹ ጋር አብራችሁ ወደሚነደው እሳት እንድትገቡ ትገደዳላችሁ። Where a widow was expected to throw herself onto her husband's funeral pyre. ይህ ተረት አይደለም ወይም የአስፈሪ ፊልም ትዕይንት። ለብዙ ሺህ ዓመታት በህንድ ምድር ሲተገበር የነበረ ሳቲ የተባለ እውነተኛ ልማድ እንጂ። Devi Sati, or Sati, was the daughter of a great king. ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ በምድራችን ላይ ስላሉ ስታያቸው እንዴት ሊሆን ይችላል ብላችሁ ራሳችሁን ስለምትጠይቁባቸው እጅግ አስገራሚ ነገሮች እንነጋገራለን። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። Sati was a tragic tradition in ancient India, where a widow was expected to throw herself onto her husband's funeral pyre. ሳቲ ማለት አንዲት ሴት ባሏ ሲሞት አስከሬኑ በሚቃጠልበት እሳት ላይ ራሷን ጨምራ የምትሞትበት ስነ ስርዓት ነው። All by herself. There, she felt uninvited as none of the relatives were happy to see her. ዛሬ በዚህ ቪዲዮ ይህ ድርጊት እንዴት ተጀመረ? ለምንስ ለዘመናት ሊቀጥል ቻለ? ሴቶቹስ ይህንን የሚያደርጉት በራሳቸው ፍቃድ ነበር ወይስ ተገደው? የሚሉትን ለማመን የሚከብዱ እውነታዎች እንመለከታለን። ሳቲ የሚለው ቃል የመጣው ሳቲ ከተባለችው የሂንዱ አምላክ ስም ነው። Devi Sati, or Sati, was the daughter of a great king. እንደ ታሪኩ ከሆነ ሳቲ የአምላኩ የሺቫ ሚስት ነበረች። አባቷ ባሏን በማዋረዱ ምክንያት ተቆጥታ ራሷን በእሳት አቃጥላ መሞቷ ይነገራል። ይሁን እንጂ እሷ የሞተችው ባሏ በሕይወት እያለ እንጂ እንደ ባህሉ ባሏ ሞቶ አልነበረም። ይህ ድርጊት መቼ እንደተጀመረ በትክክል ባይታወቅም ከክርስቶስ ልደት በፊት ጀምሮ በተለያዩ የታሪክ መዝገቦች ላይ ተጠቅሶ ይገኛል። መጀመሪያ አካባቢ ነገሥታትና የጦር መሪዎች ሲሞቱ ሚስቶቻቸው ታማኝነታቸውን ለማሳየት ያደርጉት ነበር። በኋላ ግን ወደ ተራው ሕዝብ እየተስፋፋ መጣ። የሳቲ ስነ ስርዓት ዝም ብሎ እሳት ውስጥ መግባት ብቻ አልነበረም፣ ትልቅ ዝግጅት ይደረግበታል። ሴቷ እሳት ውስጥ ከመግባቷ በፊት የሰርግ ልብሶቿን ትለብሳለች፣ በጌጣጌጥ ታጌጣለች። ይህ ሁለተኛ ሰርጓ ተደርጎም ይቆጠር ነበር። እዚህ ጋር ነው ትልቁ ጥያቄ የሚነሳው። ሴቶቹ ይህንን የሚያደርጉት በፍቃዳቸው ነው? Families pressured women to commit sati, seeing it as honorable. የታሪክ መዝገቦች እንደሚያሳዩት አንዳንዶቹ ከባሌ ተለይቼ ከምኖር መሞት ይሻለኛል በሚል ፍላጎት ያደርጉታል። ነገር ግን አብዛኞቹ በማህበረሰቡና በቤተሰብ ጫና ይገደዱም ነበር። አንዲት ሴት እሳት ውስጥ ለመግባት ስትፈራና ስታመነታ በዙሪያው ያሉ ሰዎች እያጨበጨቡና ከበሮ እየመቱ ጩኸቷ እንዳይሰማ ያደርጉ ነበር። እንዳታመልጥም በረጅም እንጨቶች ወደ እሳቱ ይገፏት እንደነበርም ይነገራል። እንዲያውም አንዳንዴ እንዳታውቅ አደንዛዥ እጽ ወይም መጠጥም ይሰጧት ነበርም ይባላል። Sati was a tragic tradition in ancient India, where a widow was expected to throw herself onto her husband's funeral pyre. ለምንድን ነው ቤተሰቦች የገዛ ልጃቸውን ወይም እህታቸውን ወደ እሳት የሚገፏት? ለዚህ ሁሉ ዋና ምክንያቶች ነበሩ። አንደኛው መንፈሳዊ ሲሆን ሁለተኛው ግን ቁሳዊ ነበር። መንፈሳዊ ምክንያት ስንመለከት አንዲት ሴት ሳቲ ስትሆን የሰባት ትውልድ ቤተሰቦቿ ኃጢአት ታጥባለችና እሷና ባሏ በቀጥታ መንግሥተ ሰማያት ይገባሉ ተብሎ ይታመን ነበር። ቁሳዊ ምክንያት ደግሞ አንዲት መበለት ወይም ባሏ የሞተባት ሴት በህንድ ማህበረሰብ ውስጥ እንደ እርግማን ትታይ ነበር። ንብረት እንዳትወርስ፣ ጥሩ ልብስ እንዳትለብስና ለቤተሰቡ ሸክም እንዳትሆን ስለሚፈለግ መሞቷ ለቤተሰቡ የኢኮኖሚ እፎይታ ይሰጥ ነበርም ይባላል። ይህ አሰቃቂ ድርጊት እንዲቆም ትልቅ ትግል ተደርጓል። እዚህ ጋር የራጃ ራም ሞሆን ራይ ስም በጉልህ ይነሳል። እሱ የዘመናዊ ህንድ አባት ይባላል። የገዛ ወንድሙ ሚስት ሳቲ ስትሆን ካየ በኋላ ሕይወቱ ሙሉ ይህንን ልማድ ለመዋጋት ወሰነ። እንደ አውሮፓውያን አቆጣጠር በ1829 በህንድ የብሪታንያ አስተዳደር በነበረበት ወቅት ሳቲ በሕግ እንዲታገድ ተደረገ።
ነገር ግን ሕጉ ቢወጣም በድብቅ መፈጸሙ አልቀረም ነበር። የህንድ ሕዝብ ባህላችንን እና ሃይማኖታችንን ሊያጠፉብን ነው በሚል ተቃውሞዎችንም አድርጎ ነበር። ዛሬ ላይ ሳቲ በህንድ ሙሉ ለሙሉ የተከለከለና እንደ ነፍስ ግድያ የሚታይ ወንጀል ነው። ሆኖም ግን በቅርብ ታሪክ ውስጥ ዓለምን ያስደነገጠ ክስተት ተከስቶም ነበር። እንደ አውሮፓውያን አቆጣጠር በ1987 ካንዋን የተባለችው የ18 ዓመት ወጣት ሙሽራም ባልዋ በታመመ በ8ኛ ወሩ ሲሞት በሺዎች የሚቆጠሩ ሰዎች ባሉበት እሳት ውስጥ ገብታ ሞታለች። ይህ ክስተት ህንድን በከፍተኛ ሁኔታ አንቀጥቅጠዋል። መንግስት በጣም ጥብቅ የሆነ የሳቲ መከላከያ ህግ እንዲያወጣም ምክንያት ሆነዋል። Sati was a tragic tradition in ancient India, where a widow was expected to throw herself onto her husband's funeral pyre. ዛሬ ላይ ሳቲን ማበረታታት ወይም ማሞገስ በራሱ እስከ ዕድሜ ልክ እስራት ሊያስቀጣ የሚችል ወንጀል ነው። Reformers like Raja Ram Mohan Roy fought against Sati. የሳቲ ታሪክ የሰው ልጅ በባህል ስም ምን ያህል ጨካኝ ሊሆን እንደሚችል የሚያሳይ ትልቅ ትምህርት ነው። ዛሬ ህንድ ውስጥ ሴቶች በትምህርት በፖለቲካና በሳይንስ ዓለምን እየመሩ ነው። ያ የጨለማ ዘመን አልፏል። ነገር ግን ታሪኩ መረሳት የለበትም። Although rare today, Sati's memory reminds us of past struggles for women's rights and the relentless fight against oppression. ክቡራትና ክቡራን ተመልካቾቻችን ስለ ሳቲ ልማድ የነበራችሁ አመለካከት ምንድነው? እንደነዚህ አይነት ሌሎች አስገራሚ ታሪኮችን እንድናቀርብላችሁ ከፈለጋችሁ ኮሜንት ላይ ጻፉልን። ለዛሬው አበቃን። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም፣ ፍቅር፣ ጤና ለሁሉም። Sati was a tragic tradition in ancient India, where a widow was expected to throw herself onto her husband's funeral pyre. Although rare today, Sati's memory reminds us of past struggles for women's rights and the relentless fight against oppression.